የዓለም የኩላሊት ቀንን በማስመልከት የኩላሊት ጤናን ለመጠበቅ የሚረዱ አንዳንድ አስፈላጊ ልምዶችን እናካፍላችሁ። ጤና ይስጥልኝ፣ ዶክተር ሰላማዊት ነኝ። በቂ ውሃ መጠጣት ኩላሊት ከሰውነታችን መርዛማ ንጥረ ነገሮችን ለማስወገድ የሚያደርገውን ፕሮሰስ ወይም ደግሞ ሂደት በማፋጠን የኩላሊት ስራን ይደግፋል። መደበኛ የአካል ብቃት እንቅስቃሴ ማድረግ የሰውነት ክብደትን ለመቀነስ ይረዳል። በተጨማሪም ደግሞ በስኳርና በደም ግፊት የመያዝ ስጋትን ይቀንሳል። ሌላኛው ሚዛናዊ አመጋገብ ነው። ይህም ማለት ደግሞ በፍራፍሬ አትክልትና ሙሉ እህሎች የበለጸጉ ምግቦች ማዘውተር ያስፈልጋል። እንዲሁም ደግሞ ከመጠን በላይ አልኮል መጠጣትና ትንባሆ ማጨስን ማስወገድ። የደም ግፊትና ስኳር በሚኖርበት ጊዜ ደግሞ መደበኛ የሆነ ክትትል በማድረግ በየጊዜው ሕክምናዎችን በማድረግ ችግሮችን ቀድሞ ለመያዝ ይረዳል። ሌላኛው ደግሞ ከሐኪም ትዕዛዝ ውጪ የሚሰጡ ያለ ማዘዣ የሚገዙ የህመም ማስታገሻ መድኃኒቶች እንደ ነን ስቴሮይዳል አንታይ ኢንፍላማተሪ ድራግስ ወይም ደግሞ ስቴሮይድ ያልሆኑ የጸረ ብግነት መድኃኒቶችን ዝም ብሎ ከመውሰድ መቆጠብ ያስፈልጋል። ሌላውና ዋነኛው ደግሞ መደበኛ የሆነ በየጊዜው የሚደረግ የህክምና ምርመራዎችን ማድረግ ነው። ይህም ችግር በሚኖርበት ጊዜ ቀድሞ ለመያዝና ለመለየት እንዲሁም ህክምና ለማድረግ ስለሚረዳ መደበኛ የሆነ የህክምና ክትትል ማድረግ ያስፈልጋል።